ሰላም ቤተሰቦች የዩቲዩብ ቤተሰቦች እንዴት ናችሁ? ትንሽ ከዩቲዩብ ቻናሌ ላይ ጠፋ ብያለሁ። የጠፋሁበትን ምክንያት በአንዳንድ በራሴ ጉዳይ ነው። ትንሽ ኔትወርክ ወዳሌለበት አካባቢ ወጥቼ ነበር። እዛው ብሎግ ማድረግ አልቻልኩኝም። ይቅርታ እየጠየቅኩኝ እንግዲህ አንዳንድ ነገሮች ለማንሳት ሞክረን ነበር። ባለፈው ሳምንት በቅርቡ አንድ የፖስትኩት ቪዲዮ አለ። እሱ ማየት ይቻላል። ስለ ጤናው በተመለከተ ነው። እንዴት ሰው ልጅ እንግዲህ በህይወቱ ላይ ሲኖር እንደ እግዚአብሔር ፍቃድ ነው ሁሉም የሚጓዘው እና ሰው ይታመማል። ለምን አመምከኝ አይባልም። እንደዛው ይድናል። እንደ እግዚአብሔር ፍቃድም ደግሞ ያለው ይሆናል ወይ ይሞታል ማለት ነው። እንግዲህ የማንነች የሁላችንም ምኞት ሰው ልጅ ታሞ እንዲድን ነው። ዲያብሎስ ካልሆነ በስተቀር ሞትን አይመኝም። ምክንያቱም ሁሉም ሰው መኖርን ይፈልጋልና ማለት ነው። ይህንን ለማድረግ የራሳችን አስተዋጽኦ አለበትና ማንም ሰው በአመት አንድ የራሱን ቼክ ቢያደርግ አሪፍ ነው እላለሁ። ምክንያቱም ጤናችን እንዲጠበቅ ማለት ነው። ይህንን ለማድረግ እንግዲህ የሁላችንም በሀገሪቷ ላይ ያለን ሰዎች እንግዲህ ጥሩ የሆነ አንድ አይነት የሆነ የጤና አገልግሎት አናገኝም። ምክንያቱም የጤና አገልግሎት ቦታ ችግር ማለት ነው። ይህን ለማድረግ አብዛኞቻችን በክፍለ ሀገር ያሉ ሰዎችም እንደዛውም አዲስ አበባ ያሉ ሰዎች በከተማም ያሉ ሰዎች ወደ መካከል ከተማ ወይም ወደ አዲስ አበባ መጥተው ነው ጥሩ የሕክምና አገልግሎት የሚያገኙትና ይሄን ሲመጡ ከክፍለ ሀገር ወደ አዲስ አበባ ሲመጡ ብዙ ሰዎች የሚቸገሩበት በዋናነት ሁለት ነገር አለ። አንደኛ የትራንስፖርት አክሰስ ነው። ሁለተኛ የታመመው ግለሰብ ወይ የታመመው ሰው እሱ ያለበት የታመመውን በሽታ የት ተቋም ነው በትክክል አገልግሎቱን የማገኘው ብሎ ያለማወቅ ነው። እንግዲህ ይሄን ለማድረግ ጥሩ መረጃ ቢኖረን አሪፍ ነው ብዬ ስላሰብኩ ነው ይሄን እንግዲህ ቪዲዮ ብሎግ ማድረግ ነው። ይሄን ዩቲዩብ ቻናል ኮፒ ሼር በማድረግ ሁሌ በመከታተል እንዲያሉ መረጃዎችን ለማግኘት ይረዳችኋልና ወይንም ቴክስት ወይም መልእክት በማስቀመጫው ሳጥን ውስጥ ታስቀምጣችሁልን ቶሎ መልሰን እኛም በተቻለን አቅም ማዕከል ከተማ ስላለን መረጃውን ወይም ኢንፎ ለማድረግ እንሞክራለን ማለት ነው። መረጃ ለመስጠት ፈቃደኛ ለማለት እወዳለሁ። ያን ለማድረግ እንግዲህ በአራቱም አቅጣጫ አዲስ አበባ መግቢያ ላይ በአራቱም አቅጣጫ እንግዲህ ቅርብ የሆኑ ሆስፒታሎች አሉ። የመንግስትም ሆነ የግል ተቋማቶች አሉና እነኚህን ተቋማቶች አትሊስት በተወሰነ ደረጃ ሙሉ ለሙሉ ባይባልም እኔም እንግዲህ ከጤና ባለሙያዎች ጋር ስለምሰራ ብዙ ጤና ባለሙያዎች አብረውኝ ስላሉ ከእነሱ ጋር በመማከር ለእናንተ መረጃውን ለማድረስ ፈቃደኛ ነኝ ማለት እፈልጋለሁ። ይሄን ለማድረግ እናንተ ይሄን ዩቲዩብ ቻናል በደንብ መከታተል ያስፈልጋቸዋል። ላይክ፣ ሼር፣ ሰብስክራይብ ማድረግ ያስፈልጋቸዋል። ለማያውቁ ሰዎችም ሼር በማድረግ ሰው እንዳይሸገር በዚህ እንኳን መርዳት ትችላላችሁ ለማለት እወዳለሁ። መረጃው እንዳያመልጣችሁ ላይክ እና ሼር ማድረጋችሁ እንዳረሱ አመሰግናችኋለሁ።